ሰላም ሰላም አብረን መኖር ልንጀምር ነው። ሰላም ሰላም፣ እንዴት ናችሁ? ዛሬ በድራማዎች መጥቻለሁ ትላላችሁ። በቲዩት ነው ሾው ታውቃታላችሁና አባባ ለጋም እንደዚህ ሸር ሲሰሩበት አባባን የተላከች መልእክተኛ በሏት። የምር ቲዩት በጣም ጥሩ ልጅ ናት። የምትወደድ ሰዎችን የምታግዝ የምትረዳ። ይሄና ማነው ስሙ ደግሞ እናቲ ልጇም ደግሞ ቲዩትዬን እንግዲህ ቲዩት ሳልወድሽ አልቀረሁም ብሏት ቲዩትን እንግዲህ ወደ ፍቅሩ ዓለም እየተቀላቀለች ይመስለናል። እና ባይዘዌ ማለት ነው ሳራሃ በጣም ነው ደስ የሚለው ድራማቸው፣ ያምራል፣ ቆንጆ ነው። ሲቀጥል ቆንጆ ነው ቆንጆ ከሚባለው በላይ ነው ማለት ነው። ምን አለ መሰላችሁ እና ድራማ አንዳንዴ ድራማ ሲሰራ ህዝቡን ያስተምራል ወይ ደግሞ እኛን ያስተምረናል የሚል ነው ድራማው። እና ሰዎችን ያስተምራል ብዬ አስባለሁ። ወይ ስቅጣት አድርገኝ ሰዎችን ያስተምራል። ምክንያቱም አሁን አንዳንዱ ሴቶች አንዳንዱ ቺኮች የሰውን ገንዘብ የሚወዱ እንደሆነ አሁን እቺ ልጅ ይህንን አጁዛዬን ያገባ የናቴን አባት ያገባቸው እንግዲህ ለብሩ ብሩ እንዳውም ወደ እሱ እንዲያሸሽለት ምናምን ነው። እና ቲዩት እንደ በኢየሱስ ስም ቲዩትን ደግሞ ከናቲ ጋር እንዳላይሽ ከአሁን በኋላ ብላ ከናቲ ጋር እንዳላይሽ ብላታለች ማለት ነው። ቲዩት ደግሞ ከናቲ ጋር ብታይኝ ምን ልታደርጊ ነው ናቲዬ የኔ ነው ብላታለች። ምንድነው ናቲን እንግዲህ ቲዩትን ሳትወደው አቀርም አባባ እንደውም የሚፈልገው ከልጁ ጋር እንዲገናኝ እንድታገባ ነው እንግዲህ ካላለምና ናቲ ልታገባ ትችላለህ ብዬ አስባለሁ። ቲዩት ጥሩ ህይወት ይኖራታልን ብለን እናስባለን፣ እንደኛ አስተሳሰብ ትላላችሁ። እና ቲዩትዬ የአባባዬ ልጅ ትታ ይሄኛውን ልጅ ሳታፈቅረው አትቀርም ማለት ነው። ድራማው ደስ ይላል። ቆርጬ ባስገባላችሁ ደስ ይለኛል። ግን የማንንም ቪዲዮ ቆራጬ አላስገባም ባፌ መሰለኝ። ግን ከሚዲያ የሚታዩት ድራማዎች ሰውን ለገንዘብ ብሎ ብዙ ሰው እንደሚቀርባቸው ገንዘብ ምን ያህል የሚወድ ሴቶች እንዳሉ በገንዘብ ታባፍ ተቀብላ ልጁን አባትህን አንተን ነው የምወደው ናቲ አባትህን እኮ አልወደውም ሲላል